ዋው 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 ዋው! አብርሽ ወደ ጤናው ተመለሰ፣ ወደ ቀድሞ ማንነቱ ተመለሰ። ቤተሰብ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። በጣም ደስ የሚል ታላቅ እህት እኮ እናትም እህትም ሁሉ ነገር ነች የምላቸው በምክንያት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ልጆች ቤተሰቦች እንዴት አድላችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? አልሐምዱሊላህ በጣም ደህና ነኝ አልሐምዱሊላህ። የሰው ድህነት ስለሚያሳስበኝ አብርሽ ደህና ሆኖ እንደ ተመልካች በራሱ እየወሰነ በራሱ እየተናገረ ሲላየው በጣም ደስ ይላል። እናንተም ደስ የሚላችሁ ሰዎች ትኖራላችሁ ብዬ አስባለሁ። ሁለቱንም ሴቶች በጥያቄ ሊያፋጥጣቸው ነው አብርሽ ተዘጋጅቶ የመጣ ምን እንደሆነ አናውቅም። የዛሬ ቪዲዮ ደግሞ በዳለው ልጆች ይሄን ቪዲዮ ሲጀምሩ አበረታቱ፣ ላይክ እያረጋችሁ ሰብስክራይብ እያረጋችሁ ጀምሩኝ ሲወዳችሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁ ሰላማችሁ ይበልልኝ። በትልቅ ደስታና በሚገርም ሁኔታ ነው ዛሬ የመጣሁት። ያዘነ ፊት፣ የተከፋ ፊት የለም። በጣም ለረጅም ጊዜ ስጠብቁት የነበረ መስማት ማየት የምትጓጉት ነገር ነው ዛሬ ይዤ የመጣሁት። ቤተሰብ ምንድን ነው አትሉኝም? በጣም ከሆነ ጊዜ በኋላ ደግሞ ከራሱ ያልሆነ በጣም ብዙ ረጅም ሰዓት ዋጋ እየከፈልኩበት ያለ ነገር ስራዬ ሁሉ ነገር ዋጋ ያስከፈለኝ ነገር ሁሉ ነገር ትቼ እየሆንኩበት የነበረ ጉዳይ ነበረ። ዛሬ ደግሞ ተፈቶ በአዲስ መንፈስ በአዲስ ማንነት መጥቼላችኋለሁ። ቤተሰብ ከምላችሁ በላይ ውስጤ ሀሴት እያደረገ ነው። ታላቁን የሚያዝበት ሳይሆን አብርሽ ታላቅ ታናሽን የሚያዝ ይሄ ነው ትልቁ ለእኔ። ምክንያቱም በጣም ብዙ ዋጋ አስከፍሎኛል። በጣም ብዙ ነገር አሳልፌያለሁ። በጣም ብዙ ነገር ተብያለሁ። ግን ወንድሜ ድኖ ማየት ነበረ የኔ ፍላጎትና ትልቁ ደስታዬ ማለት ነው። እና ያንን የሰው ልጅ ከውጥንቅጥ ውስጥ ያስመጣል። አሁን አምልጧል፣ አብርሽ አምልጧል። የሰው ተንኮልና አልተሳካም። እኔ ሁሌም የሚለው ለሰው ልጅ መጥፎ አታስቡ፣ ለሰው ልጅ መጥፎ ነገር አታስቡ። ያ ስራችሁ ወደ ራሳችሁ መመለስ ስለማይቀር አሁን እያንዳንዱ አሁን አብርሽን እንዴት ማባበልና ማስዋማት አረባክሽ ይሄ ኤፍሬም የምትባለው ማለት ነው። ከዚህ ፊትም ነገር ከዚህ ፊትም ማረገው ነገር ላንተ ብዬ ነው። አሁን የምናደርገው ነገር ላንተ ብዬ ነው። አሁን ምን አብርሽ ዳና ነው ትሏል ነበራችሁ። አብርሽ ዳና እንዳልሆነ በደንብ ስላወቀ አሁን ደግሞ እሱ ማባበልና ማስዋማት ጀመረ። አሁን ኤፍሬም ምንም ማለት ምንም ማድረግ ከወንድም ጋር ነው ከህዝብ ጋር ሳይሆን ከወንድም ጋር ተዘጋጅ። በቃ ሂድልኝ፣ ከዚህ ሂድልኝ። ከኔ ጋር ያልጨረስከው ነገር ካለ በግል እናወራለን አለክ። ዳኒ ደግሞ በቃ ዳኒ የእውነት ዳኒ ለእውነት የቆመ ጀግና ወንድ ልጅ። በፊት እኮ እሱ ብዙ ነገር ከአብርሃም ጋር ብዙ ነገር መጥፎ ነገሮችን ሰርቷል። ግን የአብርሽ ሁኔታ አብርሽ በሰላም እንዳልሆነ አውቆት አብርሽን ከዛ ጉድ ለማውጣት ከአብርሽ ጎን እንደ ወንድም መከታ ሆኖ የቆመ ዳኒ ነው ለአብርሽ ማለት ነው። እንደዛም ሆኖ ግን ትላንትና ዳንና ኤፍሬም በግል አወራቸዋለሁ። አሁን ግን ሁለቱንም ነው ማገኛት፣ ሁለቱንና ሄርሜላን ነው ማውራት የምፈልጋቸው። እናንተ ሂዱልኝ ሲለው አብርሃም ዳኒ በደስታ ነው የተቀበለ። ለምን ያንተ ደስታና ያንተ ጤንነት ነው ሲፈልግ እስካሁን ድረስ የቆየው። ስለዚህ አሁን ወደ ራስ ተመልሳለሁ። ወንድ በራሴ ፍላጎት የሚታወረው ነገር በራሴ መወሰን ስለሚችል እኔ እዚህ ጋር ምንም አላደርግም ብሎ ልቅ ብሎ ሄደ። የሰው ክብር እንዲህ ነው። መጥፎ የሚሰራው ሰው ሁሉ ጊዜ መጥፎ ይሰራል ማለት ሳይሆን እኔ ሁሌም እንደምላችሁ ነው። ከስህተቱ ተምሮ ጥሩ ነገር የሚሰራበት ምክንያት አለው። እንደዛ ሆኖ ተገኝቷል ዳኒ ማለት ነው። የሰው ክብር
ምን ሊበላቸው? አሁንም ግን ሽንጡን ገትሮ እየተከረከረ ያለው ጥፋቱ ተሰምቶት ከጥፋት ማምለጫ እየፈለገ ያለው ኤፍሬም ወንድም ነው። አታመጣውም። አሁን አታመጣው። አብርሽ ከእናንተ ጋር የነበረው በድን ሆና ከራሱ ጋር እንዳልሆነ ሁሉን ነገር ግልጽ አድርጎ ተጋልጦለታል። አውቋል። ወደ ራሱ ተመልሷል። ሰላም ሆኖ መጥቷል። በቃ ውሳኔው፣ አነጋገሩ ምናምኑ በጣም ደስ ያለኝ በጣም እሱ ደግሞ የውሃ ልጅ እንደሆነ ከድሮም ጀምሬ ቪዲዮ መስራት ከጀመርኩ ቀን እስከ ዛሬዋ ድረስ ከየሱ ጦርነት ሰው የዋን ሰው ያምናል፣ ለሰው ደራሽ ነው እያልኳቸው የነበረው ነገር ምንድነው ታውቃላችሁ? እኔ በጠላቶቼ ላይ በቀል ለማሰብ እንኳን አስባለሁ። እሱ ግን ከነበረበት ሁኔታ ወጥቶ በእነሱ ምክንያት እንደሆነም እያወቃ እነሱን በስነ ስርዓት ነው ሰላም ያላቸው። ለምን? እሱ የሰላም ሰው ነው፣ የፍቅር ሰው ነው። በቃል አይፈልግም። የሚፈልገው ነገር በራሱ ወስኖ ፈልጎ ነው የሚያደርገው። በሰው ተነሳሽነት አያደርግም። እናንተ ለኔ ምን ናችሁ ብሎ እንትን አላለም። ሁሉንም በየተራ ነው ሰላም አላቸው። በቃ ለሰው ልጅ ከምንም በላይ ሰላም ይበልጣል። የእውነት በጣም ነው ደስ ያለኝ እውነት። እና ቡዜ በጣም ትልቅ ሰው ነሽ፣ እውነት ትልቅ ሰው ነሽ። የእህትነት ቦታ ምን እንደሆነ እህት ደግሞ ሁሉ ነገሯ እንደሆነች ለአብርሽ ከጎኑ ቆመሽ በጣም ብዙ ነገሮችን አሳይተሻል። ለሌሎቹ ለአንዳንዶቹ ለማይገባቸው ይሄ የአንቺ ድርጊትሽ ትምህርት ይሆናቸዋል ብዬ አስባለሁ። ብዙ ጊዜ በቤተሰብ መሀል አትግቡ። ቤተሰብ ነው፣ መቼም ተለያይቶ አይቀርም እሚላቸው በምክንያት እንደሆነ ታውቃላችሁ። አሁንም ኤፍሬም በወንድሙ ላይ በዚህ ጭካኔ በዚህ ሁኔታም ሆኖ አብርሽ ኤፍሬምን ሰላም ወይም ፍቅር ወይም ይቅርታ እንዲመሰጥ አትጠራጠሩ። ለምን? ቤተሰብ ናቸው። ኤፍሬም ደግሞ በራሱ ፍላጎት ፈልጎ እንዳላደረጋ ሁላችንም እናውቃለን። በማን ተነሳሽነት ምን ፈርቶ ምን ተደርጎ እንደሆነ ሁሉም ሰው የሚያውቀው ነው። አሁንም ቤተሰብ ነው። ምንም ቢሆን ምንም ስጋ ተቆርጦ አይጣልም። ግን ሌላው ተጨማሪ ወገን ነው። ካልተፈለጉ ጌኦት ማለት ይቻላል። ስለዚህ በቤተሰብ መሀል ለመግባት ወይም ገብታችሁ እያቡካችሁ ያላችሁት ከቤተሰብ መሀል ውጡ። ቤተሰብ ነው መቼም ማለት ነው መቼም አንዴ። እና ፊልማው ዛሬ ምን እንደሆነ አብርሃም ምን የሚወስን ምን እኛን አያገበንም። እሱ ነው ህይወቱን የሚኖረው፣ የሱ ህይወት ነው የሚመራው በራሳቸው እንትን ስለሆነ እኛ ምንም አያገበንም። እስካሁን ድረስ ስናወራ የነበረው ስለ አብርሃም ጤንነት ነው እንጂ ስለ ህይወቱ አይደለም። ስለዚህ አሁን ራሱ የሚወስን በራሱ የፈለገውን ነገር የሚያደርግ አብርሽ መጥተዋል። ዛሬ ደግሞ የዛሬ ቪዲዮ ምን እንደሆነ ሴቶቹም እንግዲህ ተፋጠዋሉ። ምን እንደሚመርጥ ምን አስተያየት እንደሚያስቀምጥ ምን መልእክት እንደሚያስተላልፍ አናቅም። ያም ሆነ ይህ ካላስ መጥተዋል። እንግዲህ ሽኩረን ያ ረቢ ልጁን በጤናው ስለተመለሰ ወደ ማነቱ ወደ ጤና ስለመለስክልን አመሰግናለሁ ያ ረቢ። እና ደጋፊዎቹ እንግዲህ ምን እንደምትሆኑት እንግዲህ እናያለን። አሁንም ደግሞ ተመልሳችሁ አብርሃም አብደዋል ወይም ታሞ ነው ወይም ከራሱ ጋር አይደለም ትላላችሁ። በራሱ ሲወስን ማለት ነው። በራሱ ሳይወስን ግን አብርሃም ዳና ጤና በቃ ፍጹም ሰላም እንደሆነ የሚታስቡት፣ አሁን ደግሞ በራሱ ሲወስን እናንተ ደግሞ አብርሃም የሆነ ነገር ሆነዋል እያላችሁ ነው። እንግዲህ እናዳምጣቸዋለን፣ እንመለከታለን ምን በዚህ ልክ በአንድ ወንድ ምን ነው እናንተ ምን ነው እንደውም ብትችሉ አብርሃምን ሰላም ሰጥታችሁ እናንተ ሁለቱ ሴቶች ከሱ ህይወት ብትወጡ ነው የሚሻላቸው። ብትወጡ አንዳችሁ ከአንዳችሁ ጋር እንግዲህ ያው የእረፍት ኑሮ መኖር ስለማትችሉ ከዚህ ውስጥ ብትወጡ ይሻላል።